ሰላም ወዳጆች እንዴት ናችሁ? ዛሬም ደግሞ እንደተለመደው የ10 ወር ህፃናት ምግብ ሁለተኛ ቀን ይዤ መጥቻለሁኝ። እንደሚታወቀው ከ6 ወር ጀምሮ በተከታታይ እየሰራነን ያለነው ሁሉንም በፕሌሊስት ውስጥ የ6 ወር ለብቻ፣ የ7 ወር፣ የ8 ወር፣ የ9 ወር ለየብቻ ስላለላችሁ ማየት የምትፈልጉ ሰዎች ፕሌሊስት ላይ ገብታችሁ መመልከት ትችላላችሁ። ወደ ስራ ይገባለሁ። ለቁርስ ያዘጋጀሁትኝ ኦት 2 የሾርባ ማንኪያ የሚሆን የተፈቀፈቀ አፕል 2 የሾርባ ማንኪያ፣ ሲናሞን ትንሽ፣ ውሃ እና የእናት ጡት ወተት ወይ ደግሞ ፎርሙላ ወተት መጨረሻ ላይ ለምናቀጥንበት ይሆናል። በመጀመሪያ እንደዚህ ኦቱን የፈላ ውሃ ውስጥ በመጨመር እናበስለዋለን። መሀል ላይ አፕሉን ልጣጩ ሳይላጥ በደንብ የታጠበ አፕል ነው። እሱን በካሮት መፈቅፈቂያ በዚህ መልኩ እዛ ኦቱ ላይ እንፈቀፍቀዋለን ማለት ነው። 2 የሾርባ ማንኪያ የሚሆን ነው ኦትም የምጨምረው። እንደዚህ ከፈቀፈኩት በኋላ እንደምትመለከቱት አንድ ጋር ከሾርባው ጋር ይቅርታ ከኦቱ ጋር እናበስለዋለን። ትንሽ አንድ ሩብ ማንኪያ የሚሆን የሲናሞን ዱቄት እንጨምርበታለን። እንደዚህ ሲናሞኑን ጨምረን አንድ ጋር በማብሰል መጨረሻ ላይ የእናት ጡት ወተት ወይ ደግሞ የፎርሙላ ወተት በመቀላቀል እንመግባቸዋለን ማለት ነው። ከነዚህ ግብአቶች የተለያዩ ንጥረ ነገሮች እንደ ፋይበር እናገኛለን። አፕሉ በራሱ ደግሞ የምግብ መፈጨትን በጣም ያፋጠናል። በዛ ላይ ደግሞ በሽታ ተከላካይ ነው። እዚህ ጋር ወተት እንደዚህ የእናት ጡት ወተት የፎርሙላ ወተት ጨምረን በዚህ መልኩ በማጠን እንመግባቸዋለን ማለት ነው። ለቁርስ ያዘጋጀሁትኝ ይሄንን ይመስላል። ጠዋት ላይ ደግሞ ለሚበሉት ለቁርስ መክሰስ ብዬ ያዘጋጀሁት ሙዝ ነው። በደንብ የበሰለ ሙዝ በዚህ መልኩ እንደዚህ ስላይስ ቆርጣ ነው በእጃቸው እያነሱ እንዲበሉ እናደርጋለን ማለት ነው። ሙዝ እንደሚታወቀው በፖታሺየም የበለጸገ ነው። በተፈጥሮ ደግሞ የኢነርጂ ቡስተር ነው። ለምሳ ያዘጋጀሁትኝ የከብት ስጋ፣ ዝኩኒ፣ ራይስ እና ስትሮበሪ ነው። ስጋው ድቅቅ ተደርጎ የተከተፈ ስጋ ነው። በመጀመሪያ የነጠረ ቅቤ እዚህ ጋር የተጠቀምኩትኝ ቅቤ ትንሽ አድርገን ነጭ ሽንኩርት 1 ፍሬና ሽንኩርት ትንሽዬ በማድረግ ትንሽ ጠበስ እናደርገዋለን። ስጋውን በመጨመር ማለት ነው፣ ጣዕም እንዲኖረው ነው። እንደዚሁም ዝም ብላችሁ በውሃ መቀቀል ትችላላችሁ። በዚህ መልክ ነው ግን ያደረኩትኝ። ስጋችንንም አንድ ጋር እናቁላለውና ከሽንኩርቱና ከነጭ ሽንኩርቱ ጋር ውሃችንን እንፈልሰዋለን። ብዙ ጊዜ ኢትዮጵያ ያለ የከብት ስጋና የውጭው ዓለም ላይ ያለ የከብት ስጋ በጣም ይለያያል። የውጭው ያው ስለማይታረድና ደሙ ወደ ውጪ ስለማይፈስ ከብቶቹ በጣም ነው ደም በጣም የሚኖረውና አጥባችሁ ራሱ ደሙ አይወጣምና እንደዚህ ስትቀቅሉት ከላይ አረፋ ነገር ያወጣልና የአረፋ በጣም ጥቁር ነው የደሙና ያንን ከላይ ነው አረፋውን እያነሳን እንደፋዋለን። እንደዛ አድርጌዋለሁ። የተወሰነ እሱ ከበሰለ በኋላ ራይዝና ዝኩኒ መጨመር አንድ ጋር በደንብ አድርገን ሙክክ ብሎ እንዲበስል እናደርጋለን። እሱ እስኪበስልልን እዚህ ጋር ስትሮበሪያችንን በቤኪንግ ሶዳ እንዘፈዝፈዋለን ለ10 ደቂቃ። ቀጥለን ከዘፈዘፍን በኋላ በደንብ ሙልጭ አድርገን በማጠብ ስትሮበሪውን ከላይ እየቆረጥን ቆራርጠን ነው የምናቀርብላቸው። እዚህ ጋር ስጋና ራይዙ ዝኩኒ በደንብ በስሎልናል። የበሰለውን እዚህ ጋር በማድረግ ሳይድ ላይ ደግሞ ስትሮበሪውን በማድረግ
እንመግባቸዋለን ማለት ነው። እዚህ ጋር ስጋ 2 የሾርባ ማንኪያ፣ ራይዝ 3 የሾርባ ማንኪያ፣ ዝኩኒ 2 የሾርባ ማንኪያ፣ ሽንኩርት በጣም ትንሽ፣ ሽንኩርትም ደግሞ ትንሽ ያው እንዳያችሁት እና ግማሽ ሻይ ማንኪያ የሚሆን ቅቤ ነው የተጠቀምኩትኝ። ይቅርታ በጣም ያው እንግዲህ ድምጼ ጉንፋን በጣም ይዞኛል እና ድምጼ እንደተዘጋጋ ነው። ግዴታ መስራት ስላለብኝ ነው እየሰራሁኝ ያለሁት። በዚህ መልኩ ለምሳ ያዘጋጀሁትን ምግብ አቅርቤያለሁ። ለከሰዓት በኋላ ደግሞ መክሰስ ያዘጋጀሁት አቮካዶ ነው። በደንብ የበሰለ አቮካዶ እንደዚህ በአራት ማዕዘን ቆርጠን በእጃቸው እያነሱ እንዲበሉ እናደርጋለን ማለት ነው። ለእራት ያዘጋጀሁትኝ ዱባና ድንች ነው። ዱባና ድንቻችንን በእንፋሎት ነው የማበስለው። ከፈለጋችሁ በውሃ ማብሰል ትችላላችሁ። እኔ በእንፋሎት ነው ያበሰልኩት። እሱን በደንብ ሞከክ አድርገን ከአበሰልን በኋላ በሹካ እንፈጨዋለን። የእናት ጡት ወተት ወይ ደግሞ ፎርሙላ ወተት ካልሆነ ደግሞ ሞቅ ያለ ውሃ በመጠቀም ቀጠን እናደርገዋለን፣ ያው እንዳያንቃቸው ማለት ነው። ቅድም አቮካዶውንም 2 የሾርባ ማንኪያ የሚሆን የተጠቀምኩትኝ። እዚህ ጋር ድንችና ዱባ እሱንም 2 የሾርባ ማንኪያ፣ በመጨረሻ ላይ ለማጠንም 1-2 የሾርባ ማንኪያ የሚሆን የእናት ጡት ወተት ወይ ፎርሙላ ወተት ተጠቅሜ ያለው። እናንተ ደግሞ እንደነገርኳችሁ ሙቅ ውሃ መጠቀም ትችላላችሁ። እዚህ ጋር ከሁሉም ንጥረ ነገሮች የተለያየ አይነት ከሁሉም ግብአቶች የተለያየ አይነት ንጥረ ነገር ይኖረዋል። በየቀኑ እየሰራሁኝ ያላቸው ምግቦች ለሙሉ ቀን የእናት ጡትና ወይ ደግሞ ፎርሙላ ወተትን ጨምሮ የተሰሩት ምግቦች ሙሉ ልጆች ሊያገኙ የሚገባቸው ንጥረ ነገሮች የያዙ ናቸው። እንደምትወዱት እንደሚጠቅማችሁ ተስፋ አደርጋለሁኝ። ከወደዳችሁት ላይክ፣ ኮመንት፣ ሼር ማድረግ አትርሱ። በሚቀጥለው ቪዲዮ እስክንገናኝ ሰላም ሁኑ። እስከዛ ድረስ ፕሌሊስት ላይ ሁሉንም ስላስቀመጥኩትኝ ፕሌሊስት መመልከት ትችላላችሁ። ሰላም ሁኑ።